ካህናት ተገለዋል ይባላል አይደል? ሊቃውን ተገለዋል ይባላል አይደል? ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ላይክ ማድረግ አይፈልጉም። እንዳይነካቸው ገለል ብለው ያልፉት። የመጀመሪያው ከከፍታችን ስንወርድ እንገፈፋለን። ምንድነው የምንገፈፈው? ዕውቀት፣ ጥበብ፣ ትሕትና፣ ጸጋ፣ መንፈሳዊ ልጅነት፣ እነዚህ ነገሮች እንገፈፋለን። ከዛ ቀጥሎ ደግሞ መገፈፍ ብቻ አይደለም፣ እንደበደባለን። ከዛ ቀጥሎ ደግሞ ምን እንሆናለን? መንገድ ላይ ተጥለን እንገኛለን። ጥለውን ይሄዳል። እነዚህ ሶስቱም ነገሮች እኛ ማህበረሰብ ውስጥ እየተከናወኑ ያሉ ነገሮች ናቸው። የእኛን ማህበረሰብ መጀመሪያ ከኢየሩሳሌም ወደ ኢያሪኮ ወረድን። እንደ ማህበረሰብ እንደ ህዝብ ማለት ነው የወረድነው። በምንድን ነው የወረድነው? በስነ ምግባር። ምንድነው በስነ ምግባር መውረድ ማለት? ክፉ መሆን፣ ጨካኝ መሆን፣ በቀለኛ መሆን፣ ብሔርተኛ መሆን፣ በቋንቋ መለያየት፣ በጦርነት ክፉ መሆን፣ እናቶችን መግደል፣ ህፃናትን መግደል፣ ሽማግሌዎችን መግደል፣ አንዱ ብሔር ላይ መነሳት። እነዚህ ነገሮች መውደቅ ናቸው። ከኢየሩሳሌም ወደ ኢያሪኮ መውረድ፣ ከአባቶቻችን ከፍታ መውረድ፣ ይሄ የነበረውን አብሮነት እሱን መናድ፣ ህብረታችንን መናድ፣ ኢትዮጵያዊነቱን መናድ፣ ክርስትናውን መናድ፣ መንፈሳዊነቱን መናድ፣ አብሮ መብላት አብሮ መጠጣቱን መናድ፣ ይሄ በፊት በግቢ የነበረውን ዝምድና እሱን መናድ፣ ሰው በመሆን መከበር የነበረበትን ሀገር እሱን መናድ። እነዚህ ነገሮች አውርደን ፈጥፈጠናቸው። እንደ ማህበረሰብ ወርደን እንደ ህዝብ ማለት ብዙ ጊዜ እናገራለሁ። የህዝብ ኃጢአት ሰርተን የህዝብ ኃጢአት ደግሞ ለዚህ ንስሐ አልገባንበትም። የሚያሳዝነው ይሄ ለዚህ ንስሐ ማለት ምንም የጠፋብን። አሁን ብዙ ጊዜ የምለው ነገር አለ። በመረጃ እንደምታውቁት በሚሊየን ደረጃ ሰዎች ሞተውብናል። በዚህም አሁን ድንበር ምናምን አይደለም እምላችሁ፣ ኢትዮጵያውያን ሆኑ ሰዎች በሚሊየን የሚቆጠሩ ሰዎች በጦርነት ሞተዋል። በእኛ የሞቱ እኛ የገደልናቸው በአንድም በሌላ መንገድ በቀጥታ የተኮስን ላንሆን እንችላለን። አክቲቪስት ሆነን የገደልናቸው፣ እየጻፍን የገደልናቸው፣ ጦር ሜዳ ድረስ ሂደን እንዲህ ቢሆን እንዲያ ቢሆን ብለን የገደልናቸው፣ ጦርነቱን ደግፈን የገደልናቸው፣ በሐሳብ የታባቱ ሰራለት እንዲህ በለው እያልን የገደልናቸው እንደ ህዝብ የሰራናቸው ኃጢአቶች አሉ። ልክ አሁን ጦርነቱ ላይ ሲሆን እንደ ህዝብ ወጥተን ኃጢአቱን ሰርተን ግን ጦርነቱ ካለቀ በኋላ እነዚያ ሰዎች ፖለቲከኞቹ ሲታረቁ እኛ ግን እስካሁን ድረስ እርቅ አላደረግንም። ንስሐ አልገባንበት። መሆን የነበረበት እንደሆነ ታውቃላችሁ። እንደ ህዝብ ተሰብስበን አፍረን በአደባባይ የይቅርታ ቀን የንስሐ ቀን አውጀን ደረታችንን እየደቃን እግዚአብሔር እንዲምረን ቆማችንን መዋል ሁሉ ነበረብን፣ ቢያንስ ለአንድ። ግን ያን አላደረግንም። ይሄ ብቻም አይደለም፣ ዕቃ የጠፋብን እንኳን አንመስልም። ዕቃ እንኳን ሰው የሞተብን ዕቃ የጣልን እንኳን አይመስልንም። እንደገና ስለ ጦርነቶች እናወራለን። አሁንም 7 ልጆች ለቀበሩ እናቶች ኃላፊነት አንወስድ። 7 ወንዶች ልጆች ለቀበሩ እናቶች፣ አሁንም ወገባቸው ላይ ገመድ ያሰሩ እናቶች፣ ሰንሰለት ያሰሩ እናቶች፣ አሁንም 7 ፎቶ የወንድ ልጆቻቸውን ፎቶ ሰብስበው በየተራ እያዩ የሚያለቅሱ እናቶች፣ ማንም እነሱን የሚያጽናናቸው የለም፣ ማንም ይደርስላቸው የለም። ለዚህ እንኳን አናፍርም። አያችሁ፣ እንደ ማህበረሰብ ከኢየሩሳሌም የወረድንበት፣ ከከፍታችን የወረድንበት፣ ከኢትዮጵያዊነት የወረድንበት፣ ከመንፈሳዊነት የወረድንበት ደግሞ አለማፈራችን፣ አያችሁ፣ መገፈፋችን፣ ከዚያ መደብደባችን፣ ከዛ መንገድ ላይ የተጣልን መሆናችን፣ መጨረሻ ላይ እንደዛ ነው የሚሆነው። ተትተን እንሄዳለን። አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም። አሁን ለምን? ተጥለናል፣ ወድቀናል። አሁን ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማም። ካህን ተገደለ ሲባል እሪ ብንል ማንም አይሰማም። ሊቃውንት እየተገደሉ እንዲሆነ ብንል ማንም አይሰማም። ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። የሞገሳችን ተወስዷል። ክብራችን ተወስዷል። ለዚህ የምንናገረው ነገር እንዳይሰማ ጫና እንዳያደርግ ቤተክርስቲያኒቱ በዓለም አቀፍ ደረጃ ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችዋ ቤተክርስቲያን ዛሬ አገሯ ላይ ምንም አትሰራ። ምንም። እነዚህ ነገሮች ከኛው ከራሳችን የመጡ ችግሮች ናቸው። ምክንያቱም ሰው ሲሞት ዝም ብለን ከዚያ ቀጥሎ ምንድነው የሚለው? ካህኑ ያየዋል አይደል? ገለል ብሎ ያልፋል። ከዛስ ሌዋዊ ይመጣል አይደል? ገለል ብሎ ያልፋል። ሳምራዊው ግን አዘነለት። ካህንና ሌዋዊ የሚለው ለምን እንደተጠቀሱ ታውቃላችሁ? በዚህ ቦታ ይሄ ኢያሪኮ ተብሎ በሚጠራው ስፍራ ከ12,000 በላይ በዚያ ጊዜ ጌታ ባስተማረበት ጊዜ ከ12,000 በላይ ካህናትና ሌዋውያን ይኖሩ ነበር። ከስንት ሺህ በላይ አልኳችሁ? የካህናት መንደር ነው ማለት ነው። የካህናት መንደር ነው። ያ መንደር ሰውየው ተደብድቦ፣ ሰውየው ተገፎ፣ ወንበዴዎቹ ያሉት፣ ወንበዴዎቹ የሚገኙት የካህናቱ መንደር አጠገብ ነው። አሁን ውንብድና ያለው
አገልጋዩ መንደር አጠገብ ነው። ካህኑ መንደር አጠገብ ነው። የካህኑ ሰፈር አጠገብ ነው። አሁን ሰው እየተገደለ እየተቀነጠሰ የሚጣለው የሃይማኖት አባቶች ነን በሚሉት ዙሪያ በየትኛውም በኦርቶዶክሱ ብቻ አይደለም፣ በሙስሊሙ በፕሮቴስታንቱ በየትም ክፋት ያለው ውንብድና ያለው ጭካኔ ያለው ሌብነት ያለው ማጭበርበር ያለው ማስመሰል ያለው ውሸት ያለው በጣም ብዙ ነገሮች አሁን በአገልጋይ መንደር ነው ያለው። ይህ ሰውዬ ተደብድቦ የተጣለው በዚያ መንደር። ከዛ ካህኑ ይመጣና ሲያየው ገለል ብሎት ነው የሚያልፈው፣ እንዳይነካው ተጠንቅቆ። ካህናት ተገለዋል ይባላል አይደል? ሊቃውንት ተገለዋል ይባላል አይደል? ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ላይክ ማድረግ አይፈልጉም። እንዳይነካቸው ገለል ብሎ ያልፉት፣ እንዳይነካቸው። አልሰማሁም፣ አላየሁም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆነስ በካህናት ሞት በቤተክርስቲያን መቃጠል ጉዳይ ከሆነስ ዝም። ይናገር ሰው ካለ ቢታሰር ዝም። ይናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያልፋል። ከዛ ሌዋዊው ይመጣል፣ ሌላኛው አገልጋይ ይመጣል። ያየውና ወድቋል እኮ ይሄ ሰው አላዘነለትም። አይቶት ዝም። ኃላፊነቱን አልተወጣም። 12,000 በላይ ካህናትና ሌዋውያን አሉ። ከነዚህ ሰዎች አንዱም ይህን ሰው አላገዘው። ሳምራዊው መጣ፣ ያልተጠበቀው ሰው። ሳምራዊ ማለት ከሰማርያ ወገን የሆነ አይሁዳዊ ያልሆነ ማለት ነው። አይሁዳዊ ያልሆነ ከይሁዳ ወገን ያልሆነ ከሰማርያ ወገን የሆነ አይሁድ አብዝተው የሚጠሏቸው ማለት ነው ሳምራውያን የሚባሉት። ሰማርያ በሚባለው ሀገር ሳምራውያን ይባላሉ። ለአንድ ሰው ብቻ ሲሆን ሳምራዊ፣ ለሴት ሲሆን ደግሞ ሳምራዊት ይባላል። ለብዙ ሲሆን ሳምራውያን፣ ሳምራውያት፣ ለሴቶች ሳምራውያት፣ ለወንዶች ደግሞ ሳምራውያን ይባላል። ይህ ሳምራዊ ሰው መጣና አዘነለት ይላል። ምን አለለት? ሳምራዊ ማለት የኛ ሊቃውንት ሲተረጉሙ አቃቤ ሀገር ማለት ነው ይላሉ። እስኪ በሉ አቃቤ ሀገር ነው። ምን ማለት ይመስላችኋል? ጥሩ ምን የሚጠብቅ ሀገር የሚጠብቅ ማለት አቃቤ ሀገር። ካህኑ ሀገር አልጠበቀም። ምክንያቱም ምን አደረገ? አይቶት ገለል ብሏል። ሌዋዊውስ አየው፣ ሀገር አልጠበቀም። ለምን? አይቶት ገለል ብሏል። አሁን ሀገር እየጠበቀ የተገኘው ማንኛው ሆነ? ሳምራዊው፣ ያልተጠበቀው ሰው። ይህን ሀገር የሚጠብቁት ሰዎች እነማን እንደሆኑ አናውቅም። ያልኳችሁ ቅድም ማን እንደሚጠብቀው አታውቅም። ማን እንደሚጠብቀው አንዳንዶቻችን እድላቸውን የቀማንባቸው ሰዎች ሊሆኑ ይችላሉ። ሀገሪቱን የሚጠብቁ እኛ በጥሩ መኪና እየሄድን ጥቁር መስታወት አድርገን መስታወቱን ዝቅ አድርገን 10 ብር የምንሰጣቸው ሰዎች እኛ በሙስና የቀማናቸው እድላቸውን የበላንባቸው ሰዎች ሊሆኑ ይችላሉ። በሙሰኛ ባለስልጣን እድላቸው የተወሰደባቸው፣ እድላቸው የተቀማባቸው፣ በሙሰኛ ካህን፣ በአጭበርባሪ አገልጋይ፣ በውሸታም አገልጋይ፣ በአስመሳይ አገልጋይ እድላቸው የተወሰደባቸው የሚሰቃዩ። አሁን እኛ ሳንቲም ስንሰጥ ለሚለምኑ ሰዎች ሳንቲም ስንሰጥ የለገስን ነው የሚመስለን። ዕዳ እንዳለብን ታውቃላችሁ። ዕዳ የእነዚህ ሕፃናት ዕዳ። እነዚህ በየመንገዱ አሁን እጃቸውን የሚዘረጉልን ሕፃናት እኛ ለምቾታችን ያፈናቀልናቸው ሕፃናት ናቸው። በጦርነት ያፈናቀልናቸው ከሀገራቸው እንዲወጡ የተደረጉ ሕፃናት አይናቸው ጉድ እያየ በሬሳ ላይ እየተራመዱ ከሞት ተርፈው እዚህ የደረሱ ልጆች ናቸው ብዙዎቹ። ለዚህ ዕዳ እንኳን ተጠያቂ እንደሆነ አናውቅም። እንደዚህ ስለ እናንተን ለማስጨነቅ አይደለም። እውነት ለመናገር እንደ ሀገር ነው የምላችሁ፣ እንደ ህዝብ ነው የምላችሁ። ካህኑ አይቶ ገለል ብሎ አለፈ። ሌዋዊው አይቶ ገለል ብሎ አለፈ። ከዛ ሳምራዊ መጣ፣ አዘነለት። ያልተጠበቀ ሰው አይሁዳዊ አይደለም፣ ካህን አይደለም፣ ሌዋዊ አይደለም፣ በቤተ መቅደስ ገብቶ መስዋዕት የሚያሳርግ አይደለም፣ ዕጣን የሚያሸት አይደለም፣ በእግዚአብሔር ፊት የሚቆም አይደለም። ግን ሳምራዊ አንዳንድ ጊዜ እኔና እናንተ ቤተ መቅደስ ውስጥ ስለሆነን ብቻ እኛ ላልሆን እንችላለን ስጋውን ደሙን የምንቀበለው። ውጭ ያሉ ሰዎች ሊሆኑ ይችላሉ ስጋውን ደሙን የሚቀበሉ። ጀልባ ላይ ያለው፣ በመርከብ የሚሄደው፣ በአውሮፕላን ውስጥ ያለው፣ በሆስፒታል ውስጥ ያለው፣ ስራውን ባንክ ቤት የሚሰራው በአግባብ በኃላፊነት፣ ሐኪም ቤት ሆኖ በአግባቡ ኃላፊነቱን እየተወጣ የሚያክመው ዶክተር ሊሆን ይችላል የሚቀበለው የሚቆርበው። እኔና እናንተ ነጭ ለብሰን ተስፋ እንድትቆርጡ አይደለም ይሄን እምላችሁ፣ የእግዚአብሔር ስራ ድንቅ ስለሆነ እኔና እናንተ ነጭ ለብሰን ስጋውን ደሙ ልንቀበል ቀርበን ሊሆን ይችላል። ማይገባን ከሆነ ግን መልአክ ቀምቶ ወስዶ ነጭ ጋውን ለብሶ የሚያክመው ሰው፣ አልጋ ላይ በሽተኛ የሚያገላብጠው ሰው ለዛ ወስዶ መልአክ ሊያቆርበው ይችላል። ስራ ለሚሰራው ሰው፣ ሳይት ወጥቶ ህንፃ ለሚገነባው መሐንዲስ ወስዶ ሊያቆርበው ይችላል። የሚገባው ከሆነ ማን ሀገር እንደሚጠብቅ አናውቅ። ማን ሀገር እንደሚጠብቅ ለማን ሀገር ውለታ እንደሚውል አናውቅ።
በጣም ብዙ ከኛ ያለፉ እንደው መምጣታችን ትርጉም የለውም እንዳትሉ ደግሞ እንደዚህ ስላችሁ እንደው እየተረዳችሁ ነው አይደለም። ነገር ግን በዙሪያችን ምን አይነት ሰዎች እንዳሉ እንድናይ ዛሬ በየመንገዱ የወደቁ ሰዎች አሉ። እኔና እናንተ ሳምራዊ እንድንሆን ያስፈልጋል። መልእክቴ ጨረስኩኝ። እኔና እናንተ ልናደርጋቸው የሚገቡ ነገሮች በጣም ብዙ 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 በየመንገዳችን የወደቁ ሰዎች ነው። በሱስ የወደቁ ሰዎች፣ ሃይማኖት በመቀየር የወደቁ ሰዎች፣ በክህደት የወደቁ ሰዎች፣ በትዳር የወደቁ ሰዎች፣ በዝሙት የወደቁ ሰዎች፣ በጭንቀት የወደቁ ሰዎች፣ በድብርት የወደቁ ሰዎች፣ ተስፋ በመቁረጥ የወደቁ ሰዎች፣ በሐዘን የወደቁ ሰዎች፣ በዚህ ሰዓት ደግሞ በተለይ በረሃብ የወደቁ ሰዎች። ሚራብ ሰው አለ፣ ከምታስቡት በላይ ሚራብ ሰው አለ። መለመን የሚያፍር የእኛን ፊት ማየት የሚያፍር ባህሉ ስላልሆነ ለመነመን መውጣት ያልቻለ ቤቱን ዘግቶ በረሃብ የሚጠበስ ሰው በየመንገዳችን የወደቀ ሰው። ስንት ሰው አልፈን መተን ይሁን፣ ስንት ሰው ረግጠን መተን ይሁን፣ በስንት ሰው ላይ ጨክነን ይሁን፣ ስንት ሰው አሳቀን ይሁን፣ ስንት ሰው አሸማቀን ይሁን፣ ስንት ሰው ለምንሆን እያለን እምቢ ብለን ይሁን፣ ስንት ሰው ላይ ተኮሳትረን ይሁን፣ ስንት ሰው ላይ ተቆጥተን ይሁን፣ በጣም ብዙ ሰዎች አስጨንቀን ይሁን። አያችሁ፣ ሳምራዊውን መሆን ካልቻለን ካላዘንላቸው እግዚአብሔር እኛ ላይ እንዴት ሊያዝን ይችላል? እንዴት ሊራራ ይችላል? ቅዱስ ዮሐንስ አፈወርቅ ይናገራል። ወደ መቅደሱ ስትመጣ አንድ ሰው ረግተህ ከመጣህ ክርስቶስን መቅደስ ውስጥ አታገኘውም ይላል። ለምን? እዚህ አልፈኸዋል ነው የሚለው። ያ የወደቀው ሰው ክርስቶስ ነው። ያ የለመነህ ሰው ክርስቶስ ነው። ምክንያቱም ክርስቶስ ሥጋ የቆረሰለት፣ ደም ያፈሰሰለት፣ የሞተለት ሰው፣ ራሱን አሳልፎ የሰጠለት፣ ደሙን ያፈሰሰለት፣ መስቀል ተሸክሞ የተደፋለት ሰው ነው። ለሰው ትርጉም ይኖራል። ለጎረቤቶቻችን ትርጉም ይኖራል። ርኅራኄ ይኑረን። የይቅርታ ሰዎች እንሆን፣ እንዘን። ውስጣችን ምንም ባናደርግ እንኳን በውስጣችን ግን እንዘን። 318ቱ ሊቃውንት እንዲህ ይላሉ። ለእመ ብከ ሀብ ይላል። ጨረስኩኝ። ቢኖርህ ስጥ፣ ወለእመ አልብከ እይነከ ይከውነከ ነውረ ወኢምንትኔ። ነገር ግን ባይኖርህ ነውር አይሆንብህም። ግን ፍቱ በልብከ ከመታሰኒ፣ በልብህ መልካም ባደርግ ብለህ ተመኝ። ቢኖረኝ ኖሮ እሰጠው ነበር፣ ቢኖረኝ ኖሮ እለግሰው ነበር፣ ቢኖረኝ ኖሮ አበላው ነበር፣ ቢኖረኝ ኖሮ አጠጣው ነበር፣ ቢኖረኝ ኖሮ አለብሰው ነበር ብለህ በልብህ እዘን። በቃ ይሄ አሁን በጣም የሚያስፈራኝ አንዱ በእኛ ትውልድ፣ በእኔ ትውልድ የሚያስፈራኝ እንዲህ አይነት ርኅራኄ ከውስጣችን ርቆ። አሁን አይታችሁት ከሆነ ሰው ቀድሞ ይፈርዳል። ለምሳሌ አንድ ቪዲዮአችሁን ቢያይ ቶሎ ብሎ ሰው ይሄ ደግሞ አስመሳይ፣ ይሄን እኮ እንዲህ እያለ ይሆናል ይላችኋል። ቶሎ ብሎ የምትነግሩትን ፖዚቲቭ ነገር ትቶ ኔጌቲቭን ነገር ያስባል። ጨለማ ክፉን ያስባል። መጥፎ ነገር ያስባል። ከዛ ከፍ ስትሉ ደግሞ ሴራውን ያስባል። እንዴት እንደሚጥላችሁ ያስባል። እንዴት እንደምትወድቁ ያስባል። በጣም ከባድ ጨለምተኝነት እየተፈጠረ ነው። በጣም ከባድ ጥቁር የሆነ አይምሯችን ውስጥ ጥቁር የሆነ ነገር እየተፈጠረ ነው። ያ እንደ ክርስቲያን ማስወገድ ያስፈልጋል። አምላካችን እግዚአብሔር ለሁላችንም ብርሃን የሆነ ልብ ያድለን።